እነሆ መቆያ በመቆያችን እናቆያችሁ። በመኪና ሳይሆን በጋሪ፣ በኤሌክትሪክ ሳይሆን በፋኖስ። አንዳንድ ጊዜ ብዙዎቻችንን የሚያስገርመንና የሚያስደንቀንን ያናኗር ሥርዓት የሚከተሉ ማኅበረሰቦችን ታሪክ እንሰማለን፣ እናያለን። እስኪ ያስቡት። አሜሪካን በመሰለች አገር ውስጥ በጋሪ እንጂ መኪና የማይጠቀሙ፣ ጋዝ እንጂ ኤሌክትሪክ የማይፈልጉ፣ ከ8ኛ ክፍል በላይ የማይማሩ፣ ራሳቸው በሚሰሩት እርሻና የእጅ ሥራ ብቻ የሚተዳደሩ ማኅበረሰቦችን አሉ ማለትን መስማት አያስገርምም? ትርምስና ሁካታ በሚበዛባት አሜሪካ በጸጥታና በእርጋታ የሚኖር ማኅበረሰብ አለ። ጭፈራ፣ ዘፈንና ስረሽ ምቹ በሚንጣት አሜሪካ በአርምሞና በዝማሬ ብቻ የሚኖር ማኅበረሰብ አለ። ዝሙት በነገሰባትና ተመሳሳይ ጾታ ጋብቻ በምትፈቅደውና ዜጎች የሚኖርባት አሜሪካ እስከ ዕድሜ ልካቸው አንድ ባንድ ተወስነው ሱሰኝነትን ተጸይፈው የሚኖሩ የማኅበረሰብ አባላት ይኖራሉ። በሰማይ መብረርን፣ በምድር መሽከርከርን የሕይወት እንቅስቃሴያቸው መገለጫ ያደረጉ ዜጎች ባሉባት አሜሪካ በእግር ቢበዛ በጋሪ ብቻ መጠቀምን የማይሻር ልማድ ያደረገ ማኅበረሰብ ይኖራል። በኮምፒውተርና በስማርት ስልኮቻቸው ላይ ራሳቸውን እስኪስቱ ሌት ተቀን ተጣብቀው የሚኖሩ ዜጎች ባሉባት አሜሪካ እነዚህን መሰል የቴክኖሎጂ ውጤቶች ውጉዝ ከማሪዎስ ብለው ንቀው የሚኖሩ የማኅበረሰብ አባላት አሉ። አካላቸውን አራቁተው በየጎዳናውና በየባህር ዳርቻው የሚወዘወዙ ዜጎች በሚኖሩባት አሜሪካ ጸጉራቸውን ሸፍነው እቅልጥማቸው የሚደርስ ቀሚስ መልበስን ብቻ ሥርዓት ያደረጉ ዜጎቿ ይኖሩባታል። የአሚሽ ማኅበረሰብ እንደዚህ ናቸው። የቅብጥብጧን ዓለም ሁካታና ትርምስ ንቀው ሸብረብ የበዛባትን ዓለም ገፍትረውና ራሳቸውን አስገልለው የሚኖሩት የአሚሽ ማኅበረሰብ አባላት በአሜሪካ የተለያዩ ግዛቶች ይኖራሉ። አሚሾች የዓለም የኑሮ ሥርዓትን በራሳቸው ልኬት ለክተው ራሳቸውን ገተውና መጥነው ልማድና ባህላቸውን በትውልድ ቅብብሎሽ እያስተላለፉ እስካሁን ደርሰዋል። ወደፊትም እንደሚቀጥሉ እርግጠኞች ናቸው። አሚሽ በሃይማኖት ልዩነት ምክንያት ከስዊዘርላንድ የተሰደዱ አናኗራቸውን በሃይማኖታቸው መሠረት ላይ ያደረጉ አባላት የተሰባሰቡበት ማኅበረሰብ ነው። በ18ኛው ክፍለ ዘመን ጥንታዊ ነው በሚሉት የክርስትና እምነታቸው ምክንያት በሐሳብ የተለዩ ስዊዘርላንዳውያን በያዕቆብ አማን መሪነት ወደ አሜሪካ ተሰደዱ። በያዕቆብ አማን መሪነት ወደ አሜሪካ 500 የሚሆኑ አሚሾች አሜሪካ ከእንግሊዞች ተገዥነት ነፃ ከመውጣቱ ዓመት በኋላ እንደ አውሮፓውያኑ የዘመን አቆጣጠር ከ1717 እስከ 1750 ባሉት ዓመታት በፔንሲልቬንያ ሰፈሩ። በ19ኛው ክፍለ ዘመን 1500 የሚሆኑት አሚሾች የቀድሞዎቹን ተሰዳጆች ተከትለው አብዛኛዎቹ ኦሃዮ ሰፈሩ። ከዚያን ጊዜ ጀምሮ ስደተኞቹ እዚያው እየተዋለዱ በአሁኑ ጊዜ በስተውና በርክተው በ30 የአሜሪካ ግዛቶች 350 ሺህ የሚደርሱ የማኅበረሰቡ አባላት ይኖራሉ። በካናዳም የአሚሽ ማኅበረሰብ አባላት እንደሚኖሩ ተረጋግጧል። ከስዊድንና ጀርመን ድንበር ተሰደው በአሜሪካ የሰፈሩት አሚሾች የተሰደዱበትን ሃይማኖት ጠብቀው እምነቱ ይፈቅደዋል ባሉት አናኗር ብቻ ተወስነው ኑሯቸውን ቀጥለዋል። በእርግጥ በጊዜ ሂደት አንዳንዶች እምነታቸውንና እንቅስቃሴያቸውን ከጊዜው ጋር እንዲስማማ ሲያደርጉት ይታያሉ። የቀድሞው ሥርዓታቸው እንዲሻሻል የማይፈቅዱትን አጥባቂዎች የሚሏቸው ለዘብተኛ አሚሾች መኪና መጠቀምን እየለመዱ ነው። የአሚሽ ማኅበረሰብ በብዙ ቦታ ባልተለመደና በ21ኛው ክፍለ ዘመን ይኖራል ተብሎ በማይታሰብ ያኗኗር ሥርዓት ይኖራል። የአሚሽ ማኅበረሰብ አባላት እምነታቸው ክርስትና ነው። ከካቶሊክና የፕሮቴስታንት ካገኙት የክርስትና አስተምህሮ የተለየ አቋም ይዘው
ትክክልና ጥንታዊ የሚሉትን የክርስትና እምነት እንከተላለን ይላሉ። አንደኛው ልዩነታቸው በጥምቀት ነው። አሚሾች ጥምቀት መደረግ ያለበት ልጁ ነፍስ አውቆ የጉርምስና ሕይወት ጀምሮ ራሱ ወዶና ፈቅዶ እንጂ በሕፃንነቱ መሆን የለበትም ብለው ያምናሉ። ይህንንም እምነታቸውን አሁን ድረስ አጽንተውታል። ስለዚህ ሥርዓተ ጥምቀታቸውን የሚፈጽሙት ከ16 ዓመት በላይ ባለው ዕድሜያቸው ነው። እስከዚያ ድረስ እምነትና ባህላቸውን ብቻ ሳይሆን የውጭውንም ዓለም ለማየት ዕድል ይሰጣቸዋል። ከማኅበረሰቡ ክልል ወጥተው በአሚሽ ልማድ የተከለከሉ ናቸው የሚባሉትን ልማዶች ጭምር እንዲሳተፉባቸው ይፈቀድላቸዋል። ወጣቶቹ ሁሉንም ካዩ በኋላ ወደውና ፈቅደው ይጠመቃሉ። ወደ ማኅበረሰቡ ያኗኗር ሥርዓትም ይመለሳሉ። ከዚያ በኋላ ወለም ዘለም ሳትልና ሳይል ልማዳቸውንና እምነታቸውን ተግባራዊ ያደርጋሉ። የአሚሽ ልጆች ከሌላው ማኅበረሰብ ሳይገናኙ እንዲያድጉ ይፈለጋል። ምክንያቱም በሌላው አስተምሮ እንዳይበረዙ ነው። እንደ አቅማቸው የግብርና ሥራውን እንዲለማመዱ የሚደረጉትም ገና በልጅነታቸው ነው። ሴት ልጆች የሆኑ እንደሆነ እናታቸውን በሥራ በመርዳት ምግብ በማዘጋጀት የስፌት ሥራ ከወላጆቻቸው እየተማሩ ያድጋሉ። በአሚሽ ማኅበረሰብ ትምህርት የሚፈቀደው እስከ 8ኛ ክፍል ድረስ ብቻ ነው። ከዚያ በኋላ ለአጭር ጊዜ የሚማሩት የእጅ ሙያ ብቻ ሲሆን የሚያስተምሯቸውም ወላጆቻቸው ናቸው። የደችና የጀርመን ድብልቅ የሆነውንና የፔንሲልቬንያ ደች የተሰኘውን ቋንቋና የእምነታቸውን አስተምሮ በጥልቀት እንዲማሩ ይደረጋሉ። ከአሜሪካ የግልና የመንግሥት ትምህርት ቤቶች የመማሪያ ደንብ ካሪክለማቸው ያፈነገጠ ቢሆንም በጠቅላይ ፍርድ ቤት ሕጋዊ እንዲሆን ተወስኖላቸዋል። የአሚሽ ማኅበረሰብ አባል ሆኖ መቀጠሉን የፈለገ ወጣት 2ኛ ደረጃና ኮሌጅ ለመማር አይችልም። ከ8ኛ ክፍል በላይ መማር የተከለከለ ነው። በትምህርታቸው ታሪክ፣ መልክዓ ምድርና ሳይንስ ብሎ ነገር አይማሩም። የአሜሪካ ፕሬዝዳንት እንኳን ማን እንደሆነ አያውቁም። በትምህርትም ሆነ በመገናኛ ብዙሃን የሚያገኙት ዕውቀት ስለሌላቸው ስለ ውጭው ዓለም ያላቸው ዕውቀት ከአካባቢያቸው አያልፍም። ከአሚሽ ማኅበረሰብ ሸሽታ 13 ወንድምና እህቶቿን ትታ ከሌላው ማኅበረሰብ ጋር ተቀላቅላ የምትኖረውና ስለ አሚሽ ማኅበረሰብ መጽሐፍ የጻፈችው አማ እንዲህ ታስታውሳለች። We learn how to read and write and most of it in German. Then we have the math and በትምህርት ቤት እንዴት ማንበብና መጻፍ እንዳለብን እንማራለን። ሂሳብና ቃላትም እንማራለን። ግን ታሪክ፣ መልክዓ ምድር የመሳሰሉትን አንማርም። የነበረኝ ዕውቀት ዓለም ዝርግ እንደነበረች ነው። ሩቅ ከተሄደ የመሬት ጠርዝ ይደረስበታል ብዬ ነበር የማምነው። የአሜሪካ ግዛቶች ስንት እንደሆኑ፣ ፕሬዚዳንቶች እነማን እንደሆኑ የሚያሳውቅ ትምህርት አይሰጥም። እኔ በኮበለልሁበት በ1998 ዓመተ ምህረት ፕሬዚዳንቱ ቡሽ መሆናቸውን ያወቅሁት ከወጣው በኋላ ነው። ስለ ፕሬዚዳንቶች አናውቅም። ፎቶግራፋቸውን ያየሁትም ከአሚሽ ማኅበረሰብ ከወጣሁ በኋላ ነው። በአካባቢያችን በርካታ የሚያስፈሩ ነገሮች ነበሩ። በቤተ ክርስቲያን ሆኖ ፈገግታ ማሳየት እንኳን ክልክል ነው። ሁል ጊዜም ትክክለኛ ነኝ ብዬ አላስብም። 14 ዓመት እንደሞላኝ ከአሚሽ ማኅበረሰብ ጋር ያለኝን ግንኙነት ለማቋረጥ ወሰንኩ። አሚሾች ወንድ ከ16 ሴት ከ14 ዓመታት በኋላ ጋብቻ መፈጸም ይጠበቅባቸዋል። ቢዘገዩ ከ21 ዓመት በላይ አያልፉም። በአብዛኛው ከቀያቸው የማይወጡና ከሌሎች ጋር የማይቀላቀሉ ትውውቃቸው በትምህርት ቤትና በቤተ ክርስቲያን አገልግሎት ጊዜ የሆኑት ለትዳር ይተጫጫሉ። አንዳንድ ጊዜ በአንድ ትምህርት ቤትና በቤተ ክርስቲያን የሚገናኙት ዘመዳሞች የሚበዙበት በመሆኑ ለጋብቻ የሚፈላለጉት ከሌላው የቤተ ክርስቲያን አጥቢያ ሊሆን ይችላል። አሚሾች ከዝርያቸው ውጪ የእምነታቸው ተከታይ ያልሆነን አያገቡም። ወጣቱ ለፍቅር የሚፈልጋትን ይመርጣል። በመረጣት ሰሞን እንዲጠናኑ ይረዳቸው ዘንድ ልብሳቸውን ሳያወልቁ በአንድ አልጋ የመተኛት ልምድ አላቸው። የዚህም ምክንያት እንደ ልባቸው ለመነጋገርና በቅጡ እንዲተዋወቁ ለማድረግ የታሰበ ነው። በእርግጥ አንዳንድ ጊዜ ከጋብቻ በፊት እርግዝና ይከሰታል። ያን ጊዜ የማኅበረሰቡ ሽማግሌዎች ሚስጥሩ ከውጭ ሳይወጣ አጥፊውን ቀጥተው ጋብቻ እንዲፈጸም ያደርጋሉ። በአሚሾች ዘንድ እንኳንስ ይሄና ወንጀል ቢፈጸምም ራሳቸው መፍትሄ ይፈልጉለታል እንጂ ሚስጥራቸውን በውጭ እንዲወጣ አያደርጉም።
አሚሾች ለማንኛውም አገልግሎት መኪና አይጠቀሙ። ዋነኛ መጓጓዣቸው በአንድም በሁለትም ፈረሶች የሚሳብ ጋሪ ነው። የመኪና አገልግሎት ማኅበረሰቡ እርስ በርስ የሚያደርገውን የመደጋገፍ ግንኙነትና መረዳዳት ያሳሰዋል ብለው ስለሚያምኑ የመኪና አገልግሎት አይፈልጉም። ከባድ ዕቃ ለመጓጓዝ ሲፈልጉ በአራት ፈረሶች የሚሳብ ጋሪ ይጠቀማሉ እንጂ የጭነት መኪና አይፈልጉም። አስፈላጊ ከሆነ የአሚሽ ማኅበረሰብ አባል ያልሆነ የሚነዳው መኪና ይከራያሉ። በዘመነኛው አሜሪካ እምብርት የ17ኛው ክፍለ ዘመን የነበሩትን በሚመስሉ ጋሪዎች እየተጓጓዙ ኑሯቸውን ይገፋሉ። መኪና ብቻ ሳይሆን ማንኛውንም ከባድ ሞተር አይጠቀሙም። ግን በእጅ ወይም በንፋስ ወይም በዙረት የሚሠራ መሣሪያ ይጠቀማሉ። ትራክተር አይፈልጉም። እርሻ የሚያርሱት፣ አጨዳ የሚያጭዱት፣ ምርት የሚያመርቱት በእጅ በተሠሩ ተሽከርካሪዎችና በፈረሶች እየታገዙ ነው። ዋና የገቢ ምንጫቸው የሆነውንና የሚታወቁበትን የእንጨት ሥራ የሚሠሩት በታላላቅ ፋብሪካዎች ሳይሆን በመለስተኛና ራሳቸው በሠሯቸው ተሽከርካሪዎች ነው። አሚሾች ኤሌክትሪክ መጠቀም አይፈቅዱም። ምክንያቱም ብርሃን የሚገኘው ከአምላክ ስለሆነ ከአምላክ ተፈጥሮ መጠቀም አለብን ብለው ስለሚያምኑ ነው። ከአንዱ ወደ ሌላው የሚተላለፍ አማኙንና የአማኒውን ማለታቸው ነው በጋራ የሚጠቀሙበት የመብራት መስመር መጠቀም አስፈላጊ ሆኖ አላገኙትም። ስለዚህ በፀሐይ ብርሃን በሚሠራው ሶላርና በተፈጥሮ ጋዝ በሚገኘው ኃይል መብራትና ኃይል ያገኛሉ። ከቤት መብራት እስከ ማቀዝቀዣ ድረስ የእንጨት መስሪያዎቻቸውን ጭምር የሚያንቀሳቅሱት በጋዝ በሚሠራ ጄኔሬተር ነው። ቡታ ጋዝና ማሾ ዋነኛ የብርሃን ምንጮቻቸው ናቸው። በአሚሾች ዘንድ ሙዚቃን መስማት የተከለከለ ነው። የቤተ ክርስቲያን ዝማሬም ቢሆን በድምፅ ብቻ እንጂ በሙዚቃ እንዲታጀብ አይፈቀድም። የዚህ ምክንያቱም ሙዚቃ የራስን ስሜት ከፍ አድርጎ ለማሳየትና ለኩራት የሚጋብዝ በመሆኑ ሃይማኖታዊ አይደለም ተብሎ ነው። ከቅርብ ጊዜ ወዲህ ግን በአንዳንድ የማኅበረሰቡ አባላት ዘንድ አርሞኒካና ጊታር የመጠቀም ፍላጎት እየታየ ነው። ግን ለቤተ ክርስቲያን አገልግሎት ማዋል እስካሁን አልተፈቀደም። በተለያዩ የአሜሪካ ግዛቶች ያሉት የአሚሽ ማኅበረሰብ አባላት የሚጨምሩት ወይም አጥባቂ ከሚሏቸው የማኅበረሰቡ አባላት እንዳይነኩ የሚከለክሏቸውን አንዳንዶቹን የመጠቀም ጅማሮት አሳይተዋል። መኪና መንዳት፣ ጊታር መጫወት፣ ማሽኖችን መጠቀም አይነቶቹን እየጀመሯቸው ነው። ይህም ሁሉ ሆኖ ለሌላው ሰው የሚያስገርመውን የአኗኗር ሥርዓትና ልምድ መከተላቸውን አልተውትም። አሚሾች ሃይማኖታቸውን የሚያስተምሩት በቤተ ክርስቲያን ብቻ እንጂ በየመንደሩና በየቤቱ እየሰበሰቡ መስበክን ይቃወማሉ። ሌላ ተከታይ ለማፍራት ተብሎ በየመንገዱና በየአዳራሹ አይዞሩም። በየቤቱ እየሄዱ ማስተማር የእምነቱን ሥርዓት በአግባቡ እየተካሄደ መሆኑን ለመቆጣጠር አያስችልም ብለው ያምናሉ። አሚሾች ኢንተርኔት፣ ቴሌቪዥን፣ ራዲዮ፣ ኮምፒውተር አይጠቀሙም። በሥራ ቦታቸው ስልክ ሲኖራቸው በቤታቸው ከቤተሰቦቻቸው ወይም ከጎረቤቶቻቸው ጋር የሚጋሩት በአንድ ስልክ ብቻ ይሆናል። የእጅ ሰዓት የተነወረ ሲሆን በምትኩ በኪስ ሰዓት መገልገል ይችላሉ። የእርሻ ሥራ ሲያበቃ ወንዶች የእንጨት ምርቶቻቸውን በመሸጥ ሲያሳልፉ፣ ሴቶቹ ደግሞ በስፌት ሥራዎቻቸው ላይ ይጠመዳሉ። ለቀጣዩ ቀናትና ወራት የሚሆኑ ምግቦቻቸውንም ያሽጋሉ። አሚሾች ራሳቸውን የቻሉ ናቸው። በአብዛኛው ለምግብነት የሚጠቀሙባቸው ራሳቸው ያመረቷቸውን ጥራጥሬዎችና አትክልቶችን ነው። አንድ አጥኚ አረጋግጫለሁ እንዳለው ከሆነ አሚሾች ከሌሎቹ ጋር ሲነጻጸር በካንሰር በሽታ መለከፋቸው አነስተኛ ነው። ለዚህም ምክንያቱ ባልተበረዘ የአየር ንብረት አካባቢ በመኖራቸውና ተፈጥሮአዊ የሆነውን ምግብ በመመገባቸው ነው የሚል ግምት ተሰጥቷል። አሚሾች ፎቶግራፍ አይነሱም፣ ቪዲዮም አይቀረጹም። የዚህም ምክንያቱም ራስን ማግነንና ራስን ከፍ ማድረግ አስከትሎ የቤተ ክርስቲያን እምነት የማይፈቅደውን ኩራትን፣ ትዕቢትን፣ ልበድፍንነትን ያስከትላል ብለው ስለሚያምኑ ነው። አሚሾች ይህን ሁሉ የሚያደርጉት ቤተ ክርስቲያናቸው የምታዘውን ለመፈጸም እንጂ ቴክኖሎጂን የሰይጣን ሥራ አድርገው በመመልከት አይደለም። እምነታቸው የሚያዘውን የሚያናቅፍ ተግባር መፈጸም አምላካቸው አይወደውም ብለው ስለሚያምኑ ነው። ሁሉንም የሚፈጽሙት አምላካቸውን ለማገልገል ብለው እንደሆነ ያምናሉ።
በዚህም እምነታቸው በ21ኛው ክፍለ ዘመን የ17ኛውን ክፍለ ዘመን ያኗኗር ሥርዓት እየተከተሉ ነው። ይህ ማለት የአሚሽ ማኅበረሰብ አባላት አይዝናኑም፣ አይጫወቱም ማለት አይደለም። ግን ጨዋታቸውና መዝናናታቸው በአካባቢያቸው ባገኙት ይወሰናል። ፍላጎታቸውን በእምነታቸው ላይ ስለቀነበቡት የጨዋታቸውም የመዝናናታቸውም ልክና መሳሪያ በዚያው ይወሰናል። ያንንም መልካም ነው ብለው ወደው ይከተሉታል። ባለባበሳቸውም የተለዩ ናቸው። ወንዶች ቀበቶ ሳይሆን ማንገቻ ያለውን ሱሪ፣ ከላይም ረጅም ኮቶችን ባርኔጣንም ማድረግ ያዘወትራሉ። ሴቶች የሚለብሱት ቀሚስ ብቻ ነው። እንደ 17ኛው ክፍለ ዘመን ሴቶች ሰርተቴ ቀሚሳቸውን እስከ ቅልጥማቸው ለቀው ሰውነታቸው ላይ ሳይጣበቅ ይለብሱታል። የልብሳቸው ቀለማት በአብዛኛው ከባድ የሚባሉት ጥቁር ሰማያዊና ቡናማ ቀለም ናቸው። በቤተ ክርስቲያን አገልግሎት ጊዜ በቀሚሱ ላይ መደረቢያ ሲኖረው ራሳቸውም ላይ ቆብ ይደፋሉ። የደረሱ ወንዶች የሆኑ እንደሆነም ባርኔጣ ያደርጋሉ። ወንዶች ባርኔጣ ማድረግ የአሚሾች መለያ ያደርገውታል። ከትንሽነት ጀምሮ እስከ ሽማግሌዎቹ ድረስ ባርኔጣ ደፍተው መታየት ያዘወትራሉ። ወንዶች እስኪያገቡ ድረስ ጺማቸውን መላጨት ይችላሉ። ጋብቻ ከፈጸሙ በኋላ ግን ጺማቸው አይላጭም። ሴቶች ጸጉራቸውን ፈጽሞ መላጨት አይገባቸውም። በተለያዩ ምክንያቶች ጸጉራቸው ተላጭቶ ከሆነ እስኪያድግላቸው ድረስ በቤታቸው ይሰነብታሉ። ፍቺ ፈጽሞ የተከለከለ ነው። ለመፋታት የሚያበቁ ጉድለቶች እንዳይፈጸሙ ተጋቢዎች ብቻ ሳይሆኑ ማኅበረሰቡ ጭምር ይጠነቀቃል። ቅሬታ ሲኖር ማስታረቅ፣ የቅሬታውንም መነሻ በማሻሻል ጋብቻ እንዲጸና ያደርጋሉ። ጨዋታዎች፣ የተለያዩ ስፖርቶች ጊዜ ለማሳለፍ ከሆነ መጫወት ይችላሉ። ነገር ግን በውድድር መንፈስ ማድረግ አይፈቀድም። ውድድር እብሪትና ራስን ከፍ ማድረግ ያስከትላል ተብሎ ስለሚታሰብ ማንኛውም የውድድር ስሜት ያለው ጨዋታ አይበረታታም። በአሚሾች የወሊድ መቆጣጠሪያ አይጠቀሙም። አሁን ለሚታየው የማኅበረሰቡ አባላት ቁጥር ፈጣን እድገትም አንዱ ምክንያት መውለድን ያለ ገደብ ማድረጋቸው እንደሆነ ታምኖበታል። የአሚሽ ማኅበረሰብ ታዳጊዎችን ከሌላው ለይቶ ቢያሳድግም ከጋብቻ በኋላ ጥብቅ የሆነ ሥርዓት ቢከተልም ግን ለወጣቶቹ የወደፊት ሕይወታቸውን የመምረጥ ዕድል ይሰጣቸዋል። ወጣቶች ከ18 እስከ 20 ዓመታቸው ድረስ ወደ ፈለጉበት ቦታ ሄደው የውጭውን ዓለም እንዲያዩ ይፈቀድላቸዋል። በማኅበረሰቡ የተከለከሉትን ገደቦች ሁሉ አልፈው ራሳቸውን ሊያዝናኑ ይችላሉ። መኪና ሊነዱ፣ ሲጋራ ሊያጨሱ ሁሉ ይችላሉ። ያን ሁሉ ከውጭው ሕይወት አይተው ወደ ማኅበረሰባቸው ለመመለስ ወይም ላለመመለስ የራሳቸው ውሳኔ ነው። ከተመለሱ ግን ኑዛዜ ፈጽመው ይጠመቃሉ። በአሚሽ እምነትና ያኗኗር ሥርዓትም ይጠመዳሉ። ሕይወት እንደዚያው ትቀጥላለች። የውጭውን ዓለም እንዲያዩት ከሚለቀቁት ከ70 እስከ 80 በመቶ የሚሆኑት ተመልሰው ወደ ማኅበረሰቡ ይቀላቀላሉ እንጂ ይህን የመሰለ ዓለምና ደስታ እያለ ለምን በልማድና በእምነት ተቀይደን እንኖራለን ብለው እንደወጡ አይቀሩም። የቆዩትን ያህል ቆይተው ከመኪና ወርደው በጋሪ ለመሄድ፣ ከፋብሪካ ይልቅ ወደ እርሻ ሥራ ለመሰማራት፣ ከጭፈራ ቤት ይልቅ ወደ ቤተ ክርስቲያን አገልግሎት ለመቀጠል ወደ ተወለዱበት ማኅበረሰባቸው ይመለሳሉ። አሚሾች ማንኛውንም የጸብ፣ የክርክር፣ የአመፅን ተግባር አይደግፉም። ስለዚህ በማንኛውም ወታደራዊ እንቅስቃሴ አይካፈሉም። የአሜሪካ መንግሥትም ይህንኑ ልማዳቸውን አክብሮ በየትኞቹም ጦርነቶች እንዲሳተፉ አላስገደዳቸውም። በወታደርነት ብቻ ሳይሆን በፖለቲካም፣ በሕግ አስከባሪነትም፣ በዳኝነትም አይሳተፉም። እነሱም ከመንግሥት ማንኛውንም ድጋፍ አይፈልጉም። የማኅበራዊ ደህንነት ክፍያ አይቀበሉም፣ ካሳም አይፈልጉም። እነርሱ ግን ለመንግሥት ግብር ያስገባሉ። የገቢ፣ የሽያጭ፣ የንብረት፣ የትምህርትና ሌሎችንም ዜጎች የሚከፍሉትን ግብር ሁሉ ያስገባሉ። የጤናም ሆነ የሕይወት መድን የላቸውም። በእነርሱ እምነት ማኅበረሰቡ አንደኛው ለሌላው በገንዘብም ይሁን በጉልበት እርዳታ ማድረግ የሃይማኖት ግዴታው ነው። አንደኛው ሌላው ማገዝ የማኅበረሰቡን ግንኙነት ያጠብቀዋልን ብለው ያምናሉ። በለዘብተኞቹም ሆነ በአጥባቂዎቹ ዘንድ የማይታለፈውና ቀይ መስመር ተብሎ የሚታመነው
ትንባሆ ማጨስና አልኮል መጠቀም ነው። እነዚህ ድርጊቶች በጥብቅ የተከለከሉ ናቸው። አልኮልና ትንባሆ መጠቀም እስከ መገለል የሚያደርስ ቅጣት ያስከትላል። አሚሾች ሕጋቸው ሁሉ ጥብቅ ነው። የማኅበረሰቡን ሥርዓት አጓድሎ የተገኘ ቅጣት ይጣልበታል። ከማኅበረሰቡ ይገለላል። በቅድሚያ ከቤተ ክርስቲያን አገልግሎት ይታገዳል። ከዚያ የባሰ እንደሆነ ማንም አያነጋግረውም። ከማንም ጋር ተሳትፎ አይኖረውም። የማስገለሉ ቅጣት እቤቱ ያሉትን ቤተሰቦቹን ጭምር አባቱና እናቱ እንኳ ቢሆኑ ይመለከታቸዋል። ይህ ለአሚሽ አባል አስጨናቂ ቅጣት ነው ይላል የማኅበረሰቡ አባል የሆነው ጥናት አቅራቢ። ቅጣቱን የሚያስከትሉት ምግባሮች ላፕቶፕ መጠቀም፣ ሁለተኛ ደረጃ ትምህርት ቤት መግባት፣ ያልተፈቀደ ልብስ መልበስ ወይም ከጋብቻ ላይ ሌላ መመኘት ወይም ፎቶግራፍ መነሳት ሊሆን ይችላል። ጥፋት ነው ተብሎ በታመነበት ድርጊት ታላላቆቹ የወሰኑትን ቅጣት መቀበል ግዴታ ነው። አሚሾች አምላካቸውን የሚያከብሩትና ትእዛዙን የሚፈጽሙት ሌሎችን በማክበር እንደሆነ ያምናሉ። ስለዚህ ሌሎችን ለመጠየቅ ጊዜያቸውን ይሰጣሉ። ዘመዶቻቸውን፣ ጎረቤቶቻቸውን፣ የቤተ ክርስቲያን ጓደኞቻቸውን፣ አንዳንድ ጊዜም የአሚሽ አባል ያልሆኑትን ጭምር ስጦታዎችን በመስጠት ስለ እርሻ ልምዳቸው በማካፈል ይጠይቋቸዋል። ይህንንም ልማድ ከልጅነታቸው ጀምሮ እንዲተዋወቁት ይደረጋል። በተለያየ የአኗኗር ሥርዓታቸው እየተማረኩ የአሚሽ ማኅበረሰብን የሚጎበኙት ቱሪስቶች ከቀን ወደ ቀን እየጨመረ መሆኑ ይሰማል። በአንድ ዓመት ብቻ እስከ 3 ሚሊዮን የሚደርሱ ጎብኚዎች ይጎበኟቸዋል። አሚሾች ይህን ሁሉ የሚያደርጉት ቤተ ክርስቲያናቸው የምታዘውን ለመፈጸም እንጂ ቴክኖሎጂን የሰይጣን ሥራ አድርገው በመመልከት አይደለም። እምነታቸው የሚያዘውን የሚያናቅፍ ተግባር መፈጸም አምላካቸው አይወደውም ብለው ስለሚያምኑ ነው። ሁሉንም የሚፈጽሙት አምላካቸውን ለማገልገል ብለው እንደሆነ ያምናሉ። በዚህም እምነታቸው በ21ኛው ክፍለ ዘመን የ17ኛውን ክፍለ ዘመን ያኗኗር ሥርዓት እየተከተሉ ነው። በመሪያቸው በአይቆብ አማን ስያሜ የሚጠሩት የአሚሽ ማኅበረሰብ አባላት ከጥቂት ዓመታት በኋላም በስተውና በርክተው እንደሚገኙ ያምናሉ። ይህንንም ደግሞ ይፈልጉታል። የአሚሽ ማኅበረሰብ ማለት እንደዚህ አይነት ማኅበረሰብ ነው። አብራችሁን ስለቆያችሁ እናመሰግናለን።